እነሱ እንኳን ሳይቀር እንደሚያውቁኝ ከዚህ በፊት እንደሚያውቁኝ ሰው እልልታ ነው ቤት ውስጥ የቀለጠው። በቃ እና ይህን ሁላ ሰው አውቃለሁ እስከምን ድረስ ማለት ነው። እንግዲህ አያውቁኝም ለራሳቸው። በጣም በቃ ልጄን አጣሁት ብለው ነበር። በመድኃኒቱ በጣም ተቆጭተው ነበረ። ምክንያቱም በሪስክ ነበር የተሰጠው የመጀመሪያው መድኃኒት እና በስትንፋሱ ብትኖርም ምንም አይነቃም፣ ቢቀሰቀስም ምን ቢባልም አይነቃም ነበር በሰዓቱ የነበረበት ሁኔታ። ከዛ በኋላ ግን እንዳለው ከ12 ሰዓት ምናምን በኋላ ሲነቃ የተሰማቸው ስሜት አልነበረም። አባቶች ጸሎት እያደረጉ ነበረ። በጣም ደስ ብሎናል። ያው ከዚህ በላይ ላደርግ ነው አልፈልግም። የመጣውም ከመንገድ ነው በእጅ ሾህም በሾህ ይሏቸዋል። ይሄ ነው ይሄ ነው ይሄ ነው። ደስ ሲል መጨረሻ ሲያምር እግዚአብሔርን በስመ አብ እንዴት ላመስግን ፈጣሪ። እንዲህ እግዚአብሔርን በጣም ነው ደስ የሚለው። ብሩኬ ድኖ መጣ። ይሞታል የተባለው ቀኑ የሚጠበቅለት ከ5 ቀን በታች ነው ያለ የተባለው ብሩኬ ጀግናችን ጋዜጠኛ ብሩኬ ድኖ ከቻለ እግዚአብሔርን። ኧረ በስመ አብ። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? የእግዚአብሔር ይመስገን ደህና ነኝ። አልጋዬ ላይ ቁጭ ብዬ ነው እግዚአብሔርን ወደ ታች እንዳልወድቅ ብቻ ደስታ ይዞ ማለት ነው። እና በጣም ደስ ያለኝ እግዚአብሔርን ነው የምላችሁ። ቀስ ብዬ ነው ሲቲቪ ያለች እንጂ ሻማ ነበር ማበራው ዛሬ እና ምክንያቱም በጣም ደስ ያለኝ እንዲህ በቃ ታኝቼ እኮ ማለት ነው 50% በቃ ሞቶ ነው የማየው፣ 50% ደግሞ ድኖ ነው የማየው። ጥፍት ሲሉ ደግሞ በቃ ሰለስቱን ምናምን አውጥተው ነው የሚመጡት እያልኩ ነው የማስበው ሳስብ የነበረው ማለት ነው። ለምን ሁሉም ጠፉ። ልዑሌም ሲጠፋ አቤላም ሲጠፋ አስባችሁታል። እነ ዘሊም ሲጠፉ የሆነ በቃ እውነት በህይወት ያለም አልመሰለኝ ነበርም እና በጣም እየታሰብኩ የነበረ። ፈጣሪ ይመስገን። አቤቱ ፈጣሪ ሆይ ምን ይሳነዋል? እግዚአብሔርም ምን ይሳነዋል? ብቻ አታምጣ አይባልም፣ መልሰው ነው ፈጣሪ ያመጣዋል ይመልሰዋል። እና በጣም ነው ደስ ያለኝ። ውድ ቤተሰቦች እንዴት ናችሁ? እንዴት እኔ በቃ ራስ በጣም ነው ደስ ያለኝ። እግዚአብሔር እንኳን ደስ አላችሁ ሁላችሁም። እና እውነት ለመናገር እንደ ግመል ሽት ወደ መጨረሻ ሂጄ ነው ወደኋላ ቪዲዮን ያዳመጥኩት እና መጀመሪያ ተከፈትኩት በኋላ ያው እንትኑ ላይ ታምኔሉ ላይ ማለት ነው መግቢያው ላይ 3 ሰው አላየሁት። ይሄማ ብዬ ወደ መጨረሻው ሂጄ ነው የመጨረሻውን አይቼ እንደገና ወደ ኋላ የመጣሁት። ምክንያቱም በቃ ብሩኬ አለ ብዬ ስላሰብኩ ማለት ነው። እና እግዚአብሔር ይመስገን እንኳን ደስ አላችሁ ለማለት እወዳለሁ። ሁላችሁም ብሩኬ እንኳን ፈጣሪ ያተረፈህ፣ እንኳን ፈጣሪ ያተረፈ። እንደዛ እሺ በቃ የፈለጋችሁን አድርጉኝ ምናምን ስትል እውነት እግዚአብሔርን እንባዬ ሁላ ነበር የመጣው። በስተመጨረሻ ልዑሌ በቃ ገዳም ሄደህ ትቀመጣለህ ምናምን ሲሉ እሺ በቃ ከእንግዲህ በኋላ እንደፈለጋችሁ አድርጉኝ ብሎ እንደዛ በቃ ሞራሉን ስብር ብሎ ነበርና እግዚአብሔር ይመስገን በጣም ደስ ብሎናል። አሁንም ጨርሶ ይማርህ፣ ተሽሎ በደንብ ድነህ ይሄም እጅን በደንብ ድኖ እንደምናይ ተስፋ እናደርጋለን። መድኃኒቱን ጨርሰ ማለት ነው። በተረፈ ደግሞ ሚኪ ነው ደግሞ ሚኪ እግዚአብሔር ያውቃል። እግዚአብሔር ፍትህ ለንጹሐን፣ ፍትህ ለደጋጎች ብያለሁ። ምክንያቱም ሚኪ እርግጠኛ ነኝ እንደምትወጣ ተስፋ እናደርጋለን። ትንሽ ጠበቃው ችግር ያለበት ይመስላል ይሄ ነገር። ምክንያቱም ጠበቃው ልዑሌ እንግዲህ በምታውቀው መሰረት መገምገም ማድረግ ግድ ይልሃል። ምክንያቱም ራሱ ወሳኝ ነው የሆነው። በዛ ላይ ባለፈው ታያችሁት ራሱ እየወሰነ ነው። ራሱ ይሄን ያህል ፐርሰንት ነው የመውጣት ቻንስ ያለው ምናምን እያለ ነበር እና አቤላንም ጉድ የሰራው የገዛ ጠበቃው ነው ታውቃላችሁ። ጥሩ መስሎ ምናምን አዛኝ መስሎ። ስለዚህ የገዛ ጠበቃው ብዙ ዶክሜንቶችን እንትን ሲል ነበር እና አሁንም የብሩኬም የሚኪዬም እንደዛ አይነት ነገር ስለሆነ እሱ ላይም በደንብ ስሩበት እና ሚኪዬን ማውጡልን ለማለት እወዳለሁ። ደስታችን ሙሉ እንዲሆን ማለት ነው። በተረፈ እግዚአብሔር ይመስገን። ጀግኖቻችን ኑሩልን። እግዚአብሔር አምላክ ይጠብቃችሁ። ምንም አይንካችሁ። እውነት ምንም አይንካችሁ። ጥበብን ያብዛላችሁ። ስትጀምሩት ስራችሁ በጣም
ውስጥ እንትን ቢልም መጨረሻው ደግሞ ያምራልና እግዚአብሔር ይመስገን። የማታ እንጀራ ስጠኝ የሚባለውም ለዛ ነው። መጨረሻችሁ ሁሌ እንዳመረ ነው። አሁንም ይመርላችሁ። እነ ዞላም ጠፍተዋል። እንግዲህ እነሱ ነው እግዚአብሔር ያምጣልን እላለሁ። በተረፈ ደስታችሁ ደስታዬ ነው። እግዚአብሔርን ፍልቅልቅ ብያለሁ እኮ እንቅልፌ ራሱ ጠፋ። እውነት እንቅልፌ ራሱ ጠፋ። ከላይ ቆጥ ላይ ቁጭ ብዬ እና ምንድላችሁ ነው በስደት ምንም አይንካችሁ ሁላችሁም። እግዚአብሔር አምላክ ይጠብቃችሁ ውድ ቤተሰቦቼ። በተረፈ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ጀግኖቻችን ለጀግኖቻችን ሁሌ ጸሎት እናደርግ፣ እንጸልይላቸው፣ ፈጣሪ ይጠብቃቸው ለማለት እወዳለሁ። በተረፈ ደህና ሁኑልኝ። ቻው